ጽዮንና እፉዬ በድጋሚ ተጣልተው ተለያዩ። ኤፍራታና ገኒ መንገድ ላይ ተገናኙ። እናትና ልጅ። ያፌት እንግዲህ የወጋው ሰው ታወቀ። ከቢኒና ከናታን ራስ ውረድ የወጋው የገዛ የአክስቱ ልጅ ነው። ይህም ደግሞ በእፉዬ መከታ ወንድም በዳጊ አማካይነት ነው። የእህቱን ንዴት ለመወጣት ወይም ደግሞ በቀልን ለመወጣት እንደ ቀልድ አድርጎ ለማስፈራራት መታ እንዲያደርገው ቢነግረውም ያኛው ደግሞ በቀል ስላለበት እንዳለ በቢላዋ የሚያደርገውን አደረገ። ያፌት አብዷል። ያፌት ግን በናታን ራስ አልወረደም፣ ወይም ደግሞ በቢኒ። እነሱ የማያውቁት ነገር ምንም የለም፣ አላደረጉም። ዳጊ ግን ትንሽዬው ማንም አላሰበውም፣ ማንም አላስታወሰውም። ይህን ትንሽዬ ልጅ እንደዚህ በቀል ያውቃል ወይ ወይም ደግሞ ይበቀላል ብሎ ያፌትም ይሁን ናታም ይሁን እንዲሁም ደግሞ ቢኒ አላሰቡም። እንግዲህ ቢኒና ናታ ተገናኝተው ነበረ። ስለዚህ ነገር እንዳው በጨረሰው ደስ ይለኝ ነበረ፣ ማንም ይሁን ማን። እኔ ግን የማውቀው ነገር የለም፣ እንደዚህ አይነት ነገር መነካካት አልፈልግም። ናታ ምን ነክተዋለሁ እንደዚህ ያሰብከው ብሎ ያው ተናገረው ማለት ነው። ሌላ ደግሞ ሉሊትን እንዳትሞት እንዳትጠፋ አድርጋ ሽንት ቤት በሽንት ቤት የሚያመላልስ መድኃኒት ሰታ ቤት አስቀምጣታለች። የትም መንቀሳቀስ አትችልም። እንግዲህ በጣም የሚገርም እንደው በጥሩ በቀል የሆነ ረጋ ያለ ለስላሳ በቀል ይመስለኛል። ሰሞኑ ተመርዛ እንደው አለች ወይ የለችም ወይ ስንል ብንጠራጠርም ግን አለች። መኖሯን ግን ወደ ግቢም የሚያስወጣ አይደለም። ይባስ ብላ ሁሉም ሽንት ቤቶች ቆላልፋ ትንሽዬ ሽንት ቤት አስቀምጣታለች። ሽንት ቤት ትንሽ የታለ በሉ አለ እነ ጽዮን ቤት። ይሄ ደግሞ በቀል ነው። እንደው ከዚህ ብትገድያት ነው የሚሻለው። ጽዮን ተጫወርሽባት። ሰላም አለይኩም ወራህመቱላህ ወበረካቱ። ሰላም ጤና ይስጥልኝ። ውድና ተከበራችሁ ቻናላችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ ያደርጋችሁ አብራችሁን ቆዩ ማለት ነው። እንግዲህ መግቢያ ላይ እንዳልኩት ሰሞኑ የተቋረጠው የሀረግን ድራማ ይዘን ብቅ ብለናል። እንግዲህ ሰሞኑን ናታን ማነው ያፌትን ማን ወጋው? ማን ነው እንደዚህ ያደረገው? ጨለማን ተገን አድርጎ ማን ነው ተደብቆ ይህንን በደል ያደረሰ ሲባል ያው ሁላችንም ጥያቄ ነበረ። ያው ያፌት ናታ ላይ ራስ ባይወርድም ብዙ ውዝግብ ፈጥሮ ነበረ። ማን ነው እንደዚህ ያደረገኝ? ናታ መሆን አለብኝ። የስራ ባልደረቦቼማ እንደዚህ ብቻ የብቻው ማውርቶ ከኤፍራታም ጋር ያው ወደ ናታ ነው ያመዘነው። ወደ ናታ ያመዘነበት ምክንያት ይቺ ተንከሲስ ሉሊትን በነገረችው መሰረት ነው። ያን ቀን ናታን ከቤት እንዳልነበረ፣ ስልኩም ዝግ እንደሆነ፣ እህቶቹም ሲፈልጉት እንደዋሉና ሰፈር ላይ እንዳልነበረ፣ እንዲሁም ደግሞ አንተ ስራ ላይ ስለምትውል ምናልባት ኤፍራታ ጋር መቶ ውሎ ሊሆን ይችላል፣ ይሄ ልንገር ብዬ ነው ስትል ነበረ። ከዛ በኋላ ነው ወደ ናታ ማሰብ የጀመረው። ከዛ በፊት አላሰበም ነበረ። ይህም ስለነገረችው ግን ፊት ለፊቷ ባይነግራትም ግን ስልኩ ከዘጋ በኋላ አመስግኗታል። ሉሊት ተንከሲዝ በእንደዚህ አይነት ወሬ ቱስ ቱስ በማድረግ ነው የምትታወቀው። ትለክስና ራሷን ትጠፋለች። ቦቅቧቃ ነች። በዛ ላይ ጥላዋም ድረስ ተፈራለች። ዛሬ ሲነፋፍቁ የነበሩ እንግዲህ ገኒና እፉዬን መንገድ ላይ ተገናኝቷል። እፉዬ የምትሄደው የነበረው ወደ ጽዮን የተቀጣጠሩበት ቦታ ይሄን ልትነግራት ነበረ። ገኒ ደግሞ የእናት አንጀት አይደል፣ ሁሌም እዛ የሚገቡበትና የሚወጡበት የቤታቸው አቅራቢያ መንገድ ሁሌም ቁጭ ብላ ትጠብቃቸው ነበረ። እንግዲህ ዛሬ ሆን ብሎ እፉዬን አገኘቻት። እፉዬ እንደመጀመሪያው ሰፍ ብላ በታወራትም ግን ኮስተር ብላ አወራቻት። እናት ገኒ ግን የኔ ልጅ እፉዬ እንዴት ነሽ ብላ ለማቀፍም ለመሳምም ያው እንትን እያለች ነበር። ኤፍራታ ግን ብዙ ፍቃደኛ አይደለችም። እዚህ ላይ ሁለተኛ እንዳላይሽ አትምጪ፣ ጥሩ አይደለም፣
ብላታለች። ገኒም ደግሞ ያጠፋው ነገር ሁሉም ይቅርታ፣ እንደውም መምታትን ካለብሽ ምችኝ፣ ማድረግ ያለብሽን ሁሉም አድርጊ፣ ግን በዝምታን አትቅጭኝ ብላታለች። እንግዲህ አሁን ሌላ ቦታ እንዳለባት ቀጠሮ እንዳለባትና ከዛ ቦታ እንድጠፋ መጠየቅ ያለብኝ ነገር በዚህ በቀላሉ የምንላቀቅ አይደለም። መጠየቅ ያለብኝ ነገር አለ፣ እጠይቅሻለሁ፣ ግን ጊዜው አሁን አይደለም። አሁን ብዙ አስቸኳይ ጉዳዮችን አሉብኝ ስትላት፣ ከአንቺ የሚብስ ነገር ምን አስቸኳይ አለ? ለማን ነው የምትኖሪው? እስካሁን በዙሪያሽስ ማን ነው ያለው? የሰው ብለሽ እንዳትደክሚ፣ ሰው ዛሬ ይሄው ነው እንደምታዩ ነው አለቻት። እፉዬም አለች፣ እኔ ሰው ብዬ አይደለም ማደርገው፣ የራሴ ብዬ ነው። ማንም ሰው አድርጌለታለሁ ያደርግኛል ብዬ ከሰው አልጠብቅም፣ ግን ሰው እንዳይጎዳ ማድረግ ያለብኝን ሁሉም አደርጋለሁ እንጂ ከሰውን አልጠብቅም። በይ አሁን ከዚህ ቦታ ሂጂ፣ እኔ በራሴ ጊዜ እመጣለሁ ብላታለች። ገኒ ደስም ባይላትም ያው ግዴታ ነውና ከዛ ቦታ ሄዳለች። ከጺም ተገያኙ። የተገያኙበት ምክንያት ሰሞኑን ናታ የት እንደነበረና ያን በስልክ ሲፈልጉት ያጡት ቀን የት ውሎ እንደመጣ ውሎውም ደግሞ እንዴት እንደነበረ ቤትም ሲገባ እንዴት እንደነበረ ለመጠየቅ ነበረ። ያለው ነገር ነገረቻት። ያን ቀን ከቤት አልዋለም፣ ስራ ቦታ ነው፣ የእኛም ምግብ ይዞልን መጣ ብላ ስንለው በስራ ቦታ እንደበላ ነገረን። በቃ ይሄ ነው ያለው፣ ለምንድነው ጠየቅሽኝ ስትላት፣ አይ ያን ቀን ያፌትን የወጋው እሱ እንደሆነ ነው የሚናገረው ወይም ደግሞ ያሰበው ስትላት፣ አንቺስ ቢሆን እንዴት አሰብሽው? ናታን አታውቂውም ማለት ነው፣ ወንድም አታውቂውም ብላ ያው በወንድሟን የማትደራደረው ሲሆን እንግዲህ ረቅዳት ሄዳለች። እፎዬም ቆይ ጠብቅኝ ብትላትም ግን ተቆጣለች። ከዚህ በኋላ የሚፈጠረው ምን እንደሆነ በናቅም የኤፍራታን ፈተና እየበዛ ነው። እንግዲህ ቤዛም ደግሞ ናታን ሳያቅ በድብቅ የፍቺን ፕሮሰስ እንደጀመረች ነው። እሱም ሳይፈልግ ፍቺውን ፈጽማ ልትነግረው ትፈልጋለች። ይህ ማለት ደግሞ ከናታን መራራቅ ሳይሆን ወንድሜና የቅርብ ጓደኛዬ ነው፣ የሚያስፈልገው ነገር ሁሉም ከጎኑ ነኝ፣ መጀመሪያም ያለ ፍላጎቱ በግድ አስገጅቼው ነው እንጂ የኔ አልነበረም፣ የሚወደው ሰው ነበረ ብላ ዛሬ እንግዲህ የዛሬ ኤፍራታ ሆናለች፣ የድሮ ኤፍራታ ማለት ነው። ለምንድነው ልታስቢ ለተቻልሽው? እንደው እንደዚህ ደግ ከሆንሽ እኮ በውስጥሽ ኤፍራታን እያየሁብሽ ነው አለቻት። ጽዮን ምን ማለት ነው ስትላትም፣ አይ እኛን ይህ ሁሉም ተንኮል ስናርሴርባት እሷ ግን የእኛ ደጉ ደጉ ነው የምታስበው ነበረው ብራ መለሰት። ያም ደግሞ ይህ አደረግኩ ማለት እናንተ ከዚህ ቤት ወጡ ማለት አይደለም። ከዚህ ቤት ከወጣችሁ ግን ትክክለኛው ትልቁ ጸብ ነው የሚፈጠረው። እኔ ካላ እናንተ ምንም አይደለሁም ብላ አስረግጣ ትናግራለች ማለት ነው። ጽዮን በቤዛን ውሳኔ በጣም ደስ ብሏታል። በኤፍራታው ደግሞ ተናዳለች። ምንም ማድረግ አይቻልም ማለት ነው። ግን በዚህ ሁሉ መቆጣት አልነበረብሽም፣ የተወሰነ መረዳትም ነበረብሽ ብዬ አስባለሁ ጽዮን ማለት ነው። ተሳስተሻል። ክፉዬ ጋር በምንም ተአምር መጣላት አልነበረባችሁም፣ የለባችሁም። እፉዬና ፂ መጣላት የለባቸውም ብዬ አምናለሁ። ሌላ ደግሞ ሉሊት ያው የስራሽ ነው እንግዲህ ያገኘሽው፣ ሁሉም ሰው በሰራውን ያክል ያገኛል ማለት ነው። ያንቺው ለየት የሚያደርገው እንዳንቺ ተኩለኛ ባይሆንም ከቤት የማያስወጣ እንደው ረፍት የሚሰጥሽ ከሳሎን ወደ ሽንት ቤት የሚያመላልስ በሽታ ነውና እሱ ቀለል ያለ ይመስለኛል። አንቺ ከምትሰሪው ተንኮልና ግፍ ያው ይሄ ነገር ያንቺ ቀላል ነው ብዬ አስባለሁኝ። ማነው ያፌድም ደግሞ ፉከራታይና አሁን ሄደህ መታከም አለብህ። እንግዲህ ናታ እንዳንተ ክፋተኛ አይደለም፣ ያው ቤትህ ድረስ እየነዳ አድርሶሃል። አንተ ብትሆን እርግጠኛ ነኝ የሆነ ጫካ ወስደህ ትዘለዝለው ነበረ። እውነት ለመናገር ያው እሱ ጥሩ ሰው ስለሆነ ነው ይህንን ያደረገልን። ሌባ ሁሉም እንደ ራሱ ሌባ ይመስለዋል፣ እና አንተ ተንኮለኛ ስለሆንክ ሁሉም ሰው እንዳንተ ተንኮለኛ መስሎህ ነበረ። ራሴን ብስድ ግን ምንም ለማድረግ እንዳትሞክር መኪናዬ ውስጥ ያው የሚቆጣጠር ነገር አለ ብለህ አስፈራርተዋል። ናታም ደግሞ እንዳየኸው ከት ብሎ ነው ሳቀብህና እኔ እንዳትተክፉ አይደለም፣ አንተ ደግሞ ልትሞት አልፈልግም፣ እያየህ ነው ማስቃየህ ብሎት መልስ ሰጥቶታል።
ይሄ ነው ማለት ነው ወንድነት። ሰምተሃል አቶ ያፌት? እንግዲህ ዛሬው መሄድ ይመስላል። በሌላኛው እስከምንገናኝ ባይ ባይ።